الحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من لا نبي بعده وآله وصحبه ومن والاه وبعد. فيقول المصنف رحمه الله القاعدة الثالثة إن شاء الله زاري قاعدة الثالثة لنا قاعدة الرابعة لنا لني مثلا يا ساعات كاغنين إن شاء الله يسوستين وحق كاسم الله كالله سموش نو نعم كالله سموش لا يال ህግጋቶች ውስጥ ሶስተኛው ህግ አስማኡላህ ተዓላ የአላህ ስም እንደለት አላ ወስፊን ሲፈትን ታመለክተ ሆነ ሙተዓዲን ሆነ ሲፈትን የምታመለክት ከሆነ ስንል ማታመለክታለ እንዴ ብለህ እንዲያጠይቅ ይሄ እንዲያጠይቁኝ ለምን ብትሉ ሙተዓዲ የሆነ ሲፈት የሚያመለክት የሆነ ነው ያለው ተግባባል በኢጥላቅ ሲፈትን የሚያመለክት ከሆነ ብለን ዝም ብንል ወሊላሂ الاسماء الحسنى ብሏል አላህ Subhanahu Wa Ta'ala ለአላህ ስሞች አሉት ብሏል ስለዚህ ሲፈትን በጎ ሆኑ ስሞች ብሏናል ትላንትና የሚያሳለፍነው አዕላም ወአውሳፉን ብለን ስናበቃ ሲፈትን የምታመለክት ሆነ ትላለህሳ ሲፈትን የማያመለክት አለ እንዴ የሚል ጥያቄ ፈጥናችሁ ብትመጡ ነገር ግን ሙተዓዲን ያለውን እንዲያትረሱት ሙተዓዲ ሆነ ሲፈትን የሚያመለክት ከሆነ ነው ያለው ሲፈትን የሚያመለክቱ ላዚም ናም ያመለክታል ግን የሚያመለክታቸው ሲፈቶች ላዚምና ሙተዓዲ አለው ለዛ ሙተዓዲ ሆነ ሲፈትን የሚያመለክት የሆነ ስንል ሙተዓዲ ያላደለ ሲፈትን የሚያመለክት አሉ ማለት እንጂ ሲፈትን የሚያመለክት የለም ማለት አይደለም فاهم ግልጽ ነው አይደል አዎ ሙተዓዲ ሆነ ሲፈትን የምታመለክት ሆነ ተضمن ثلاثه امور ሶስት ነገር ውስጧ ተቋጥራለች ሶስት ነገር ታዝላለች ማን አንደኛ ثبوت ذلك الاسم لله عز وجل ይሄ ስም የአላህ Subhanahu Wa Ta'ala ጸድቆለታል ይሄ ስሙ በይሂድ ሰየም ይችላል ማለት ነው ሁለተኛ ثبوت صفات التي تضمنها لله عز وجل እዛ ስም ውስጥ የተላበሰው የሆነ ውስጡ የያዛት የሆነችውን ባህሪ ለአላህ Subhanahu Wa Ta'ala መጽደቅንም ያመለክታል ለምሳሌ ሰሚ አላህ ስም ሰምዕ የሚባለው ሲፈትም ለአላህ ጸድቋል ማለት ነው ሶስተኛው ነው እንግዲያው ሶስተኛው ምንድነው ثبوت حكمها ومقتضاها ይሄ ነው እንግዲያ መሳሪያ ሁክማና የስሚቱ ሁክምና የሷ ውጤት ይጸድቃል ምን ማለት ነው ስሚቱ በመታስፈረደው መልኩ አንተ ማደሪ ይዛሃል ማለት ይመጣል ሚሳል ይመጣ ይችላል ጠብቅ ولهذا عليهم ሲባል ግልጽ ነው አይደል ገብቷችኋል ثبوت حكمها ومقتضاها ማለት የዛች ስም ሁክማና ሙቅተዷ ወይንም አሰሯ የሚሉታል ውጤቷ ማለት ነው ግልጽ ነው አይደል አሰርም ብለው ይሉታል እሺ ولهذا عليهم ሲባል استدل اهل العلم ይሄም ስለሆነ የውቀት ባለቤቶች ደሊል ተጠቅመዋል على سقوط الحد من قطاع الطريق መንገድን የሚያቋርጥን ሰውዬ ሐድ ይቀርለታል ብለው قطاع الطريق ብሎ ማለት ሽፍታ ማለት የመንገድ ላይ የቀማ የሸፈተ ሰውዬ የሚገል ምናምን እሱ ሰውዬ ሐዱ ይቀርለታል ቢተውበቲ በመቶበት ይቀራል ብለው ይላል ለምን استدلوا على ذلك በይህ ላይ መረጃ ተጠቅመዋል ቢቀውሊህ ተዓላ አላህ የሚለውን ቃላት ነው መረጃ የተጠቀሙት ምን የሚለውን الا الذين تابوا من قبل ان تقدروا عليهم እናንተ ሳትይዟቸው በስተፊት አንተ ተቅዲሩ عليهم ሳይቸውን ታችሯቸው ታይዟቸው በስተፊት አዲናችሁ ሳይዟቸው በስተፊት የተወበቱ እንደው ሲቀር አለና فعلموا ان الله غفور رحيم ወቁ አላህ እኮ አዛኝና ማሪ የሆነ ጌታ ነው ወይ ምን ማለት ነው ሀዲያ ተይያውን ሐድ ይቀራል ማለት ምን ማለት ነው ቢባል لان هذين الاسمين لان مقتضى هذين الاسمين غفورና رحيم የሚባሉ ሳያሚዎች ውጤት غفور ይመራል ነው رحيم ያዝናል ነው አይደል ይህ ውጤታቸው ዛትንና ሲፈትን መደለሉ አይደለም አሁን ይተና የሶስተኛው ነው ያወራን ያለው ሶስተኛው ምንድነው ዛትንም ሲፈትን መደለላ ሶስተኛው ምንድነው غفور ባለውና رحيم ያለውን የስሙን ውጤት ተጠቅመው እኒህ ሰዎች ተተወበቱ ይማራሉ ሐድ ይቀርብላቸዋል አሉ እንዴት ቢባል لأن مقتضى هذين الاسمين غفور ورحيم የሚባለው ስያሜ ውጤት
አየኩን አላሁ ተዓላ ቀድ ገፈረ ለሁም አላህ ምሯቸዋል ማለት ነው። ዝኑበሁም ወንጀላቸው እነዚያን ሰዎች ወረሒመሁም አዝኖላቸዋል። ቤት በምን ቢስቃጢል ሐዲ አንሁም ከሳቸው ላይ ቅጣትን በማስቀረት ምሯቸዋል ማለት ነው። ወጅህ ያድላላው ነው። ለምን? ምክንያቱም ገፉር ማለት ይምራል ነው። ረሒም ማለት ያዝንላቸዋል ማለት ነው። ማዘንና መማር ከተገኘ ውስጡ ምን ያለው ሐድ ይቀርላቸዋል። ለይ ነው ፉቃዎቹ ቁጣው ጦሪቅ ተተቀብላ ሳይያዝ በስተፊት ከተወበተ የቁጣው ጦሪቅነት ወንጀሉ ይቀርለታል ማለት የቁጣው ጦሪቅነት ወንጀሉ አፍወን ያው خلاف ይሄኛውንም የሚል ቢኖር ሚሳሉ ዛሊከሽ ይህ 50 ያው አሰሚዕ ሰሚዕን እንውሰድ። ሰሚዕ የሚለው ሶስት ነገር ያመለክታል። ምንን ثبوت ذلك الاسم لله ثبوت صفة التي تضمنها لله እንደገና ثبوت الحكم ومقتضاه ሰሚዕ የሚለው የተضمن اثبات السميع اسما لله تعالى ሰሚዕ የሚለው ለአላህ ስም ነው ብሎ መጽደቅ ለአላህ ስም መሆኑን ያጸድቃል። وإثبات السمع صفة له ሁለተኛ ደግሞ ሰምዕ የሚባለው ሰሚዕ ከሆነ የሚሰማ ከሆነ መስማት የሚባለው ሲፈት ለሱ የጸደቀለት ነው ማለትንም ሰሚዕ አለው ውስጥ ይገኝበታል። ሰሚዕ ያልነው እኮ ነው ሳይሰማ ሰሚዕ አንልም። ሶስተኛው ምንድነው? وإثبات حكم ذلك ومقتضاه የሰሚነቱን ሁክምና ውጤቱን መጽደቅ ምንድነው? የአላህ Subhanahu Wa Ta'ala ሰሚነቱን የሱ ውጤት ምንድነው ቢባል ይሄንንም ያመለክታል። እሱ ነው ሁክምና ሙቅተዷ ብለን ያለ ነው። ያዳምጣችሁ ነው። ሶስተኛው ምንድነው? ኢስባተ የተضمن ኢትባተ ሁክም ذلك ومقتضاه የዚህ ሁክም መጽደቁንና የሱ ውጤት መጽደቁን ያሳየን ምንድነው ይሄ ቢባል እሱ أنه يسمع السر والنجوى ማለት ነው። ሰሚዕ ከሆነ ምስጥርንም ሹክሹክንም ይሰማል ማለት ነው። كما قال تعالى لك الله እንደሚለው والله يسمع تحاوركما መሹካሹካችሁን አላህ የምታወሩት ሒዋር የምታረጉ ይሰማ ان الله سميع بصير እንደሚለው ማለት ነው። ግልጽ ነው አይደል? ይሄ ከሆነ ሙቅተዷው አንተን ምን ያረጋል ማለት ነው? ይሰማኛልና አላህ Subhanahu Wa Ta'ala የማይወደው ንግግር መናገር የለኝም ያየኛልና አላህ የማይወደው ቦታ ላይ መገኘት የለብኝም ይላል። በሙቅተዷው አደር ትናንትና በቀደም እንዲያሳለፍነው ፈድዑሁ ቢሃ ማለት በአላህ ስም አምልኩት በሙቅተዷው ማለት እሱ ነው። ይሄ ነጅዋን ሲር ይሰማል ማለት ደግሞ ውጤቱ ምን ተመረተ ደግሞ ስናይ አንተን ከመጥፎ ቦታ እንዲያትገኝ ያደርጋል። ለይ ነው መጀመሪያ ላይ አስማኡ ሲፋትን ማወቅ በጣም ወሳኝ ነገር ነው። ሰውየው አላበሲረቲን አላህ እንዲያመልክ ይሆናል የሚባል ጥቅስ ያጠቀሰው። ሌላው ወኢን ደለት ዐላ ወስፊን ገይሪ ሙተዓዲን ሙተዓዲ ያልሆነ ለፍዝ ላይ እንደሆነ ወስፍ እንደሆነ የምታመለክተው የአላህ ስሞች ምንድነው? ሙተዓዲ አይደለ ዓዚም ይመስል ሐይ ይመስል እሱ ነው ብቻ ነው፣ ወደ ሌላ አይራመድም። ሰሚዕ ትል መስሙዕ በሲር ትል መብሱር አለ። ሐይ ስንል እሱ ነው ሐያት ራሱ፣ ዓዚም ስንል ራሱ ነው ዓዚም ነው። እንዴ ከሆነሳ ተضمنت አምረይን ሁለት ነገር ነው በውስጡ የሚይዘው። አንደኛ ثبوت ذلك الاسم لله ይሄን ስም ለአላህ Subhanahu Wa Ta'ala ነው ብለህ ማጽደቅ። ሁለተኛ ثبوت صفة التي تضمنها لله عز وجل እዛ ስም ላይ ውስጥ ላይ የሚገኘውን ሲፈት ለአላህ Subhanahu Wa Ta'ala ማጽደቅ ነው። ሚሳሉ ذلك الحي እንውሰድ። حي يتضمن اثبات الحي اسما لله حي የሚለው የአላህ ስም መሆኑን ያሳያል። واثبات الحياه صفة له ሐያትን ደግሞ ያጸድቃታል። ማን ሁና ምን ሁና ስሙ ሁና ወይስ አይደለም ሲፈቱ ሁና። ሐይ የሚለው ለፍዝ ስሙ ነው ማለትን ያጸድቃል። ሐያት የምትባል ሐይ ከሆነ ሐያት የምትባለው ሲፈት ደግሞ ለአላህ Subhanahu Wa Ta'ala ያጸደቀችለት መሆኑን ያሳያል። ሌላው እና መጨረሻ አራተኛው ቃይዳ አልቃይደቱ الرابعه አራተኛው ቃይዳ ዲላለቱ አስማኢላሂ ተዓላ አላ ዛቲ ወሲፋቲ ተኩኑ ቢልሙጣበቃ ወቢተዶም ወቢልኢልቲዛም የአላህ Subhanahu Wa Ta'ala ስሞች ዛትን ይመለክታሉ ሲፈቱን የሚያመለክታሉ አሳልፈናል። አዕላሙ ወአውሷፍ ናቸው ብለን ሲያመለክቱ የማመለከታቸው ሂደት ደግሞ በሶስት አይነት እናያለን። አንደኛ ቢልሙጣበቃ፣ ሁለተኛ ተዶምን፣ ሶስተኛ ኢልቲዛም።
ምንድን ማለት ነው? ዲላለቱ ሙጣበቃ ዲላለቱ ተዶሙን ይባል። ሙጣበቃ የዱል ለፍዙ አላ ጀሚዕ አጅዛኢ ማዕናሁ ያ ለፍዝ የያዘውን የውስጡን ማዕና ሙሉ ለሙሉ ስንጠቀመው ሁሉንም ስናስብበት ዲላላው ሙጣበቃ ይባላል። ያ ለፍዝ ከሚሰጠው ማዕና የተወሰነውን ገምሰን ስንጠቀምበት ተዶሙን ይባላል። ዲላለቱ ተዶሙን ይባላል። ያ ለፍዝ የማይሰጠው ማዕናው ጭራሽ የዛ ለፍዝ ማዕና አይደለም እኛ የጠቀስነው ነገር ግን እሱን ላዚሙ የሚሆነው አብሮት የሚሄደውን በመናስብበት ሰዓት ደግሞ ዲላለቱል ኢልቲዛም ተብሎ ይባላል። ለምሳሌ በቀለል አድርጌ መስለው እኔን አብዱል አዚዝ የሚለው ከነግሬ ከነጥፍሬ ቀጥታ ሁሉም ባሰብክበት ሰዓት ዲላላው ሙጣበቃ ነው። አብዱል አዚዝ የሚለው ለፍዝ የሚያርፍበትን አካል የሚያስብበትን ሙሉ ለሙሉ አስበህበታል። ሌላው አብዱል አዚዝ ማለት ተወገቤ በላይ ወይንም ታንገቴ በላይ ያለው ብታስብ ምን ይሆናል? ተዶሙን ጁዝኢ ማዕና ሆኖ ዲላለቱ ለፍዚ አላ ጁዝኢ ማዕና የለፍዙ ማዕና ግማሹን ከፍለህበት ግማሹን ትታስብበት እዛ ጊዜ ተዶሙን ይባላል። ጭራሹን እኔን ሳይሆን የታሰበ አብዱል አዚዝ በማለት ጓደኛዬ አብሮኝ የማይለቀውኝ ተማሪዬን ጥላዬን የምሰበኝ ምን አገባኝ? ርዙ አብዱል አዚዝ ያለው ጥቆማ አይደለም። ብቻ ግን አብዱል አዚዝ በተጠቀሰ ሰዓት ያም ትዝ ይላል፣ ላዚም ነው አብሮት የማይቀረው። ያንን በታሰበ ሰዓት ዲላለቱል ኢልቲዛም ይባላል። ስለዚህ የአላህ ስሞች ዛቱንም ሲፈቱንም ሲያመለክቱ በሶስቱም አይኑ መልኩ ነው። አላሁ ሙስተዓን። ሚሳሉ ዛሊካ አምሳያ እንስጥ ገብቷቸዋል። ናም ኻሊቅን እንውሰድ። ኻሊቅ የዱሉ አላ ዛቲላህ ለምን ስም ነውና ስም ዛትን ዓለም ነው አይደል? ዓለም ናቸው ብለን አስማውላ ዛትን ያሳያል። ወአላ ሲፈቲል ኸልቂ መፍጠር የሚባለንም ነገር ያሳያል። ቢልሙጣበቀቲ ሁለቶቹን የሚያሳየው ኻሊቅ ያለው በሙጣበቃ ነው። የኻሊቅ ማዕና ሙሉ ለሙሉ ተተጠቀምነው አላህን ዛቱንና ኻሊቅነቱንም ያሳያል፣ ፈጣሪነቱን ሲፈቱንም ዛቱን አስዋፉን ወአላም ብለናል። ይሄ ሙጣበቃ ነው። የለፍዙን ማዕና ሙሉ ለሙሉ አልቀነስንበት። ወይዱሉ አለ ዛቲ ወህደሃ ወአላ ሲፈቲል ኸልቂ ወህደሃ ኻሊቅ ያለው አላህን ዛቱን ብቻ ያመለክታል ወይንም መፍጠር የምትባለውን ያመለክታል። ኸልቅን መፍጠር የሚባለውን ሲፈት ያመለክታል በብቸኝነት። ሲፈቱን ሲያመለክት ዛቱን ሳናስብ ዛቱን ያመለክታል ሲፈቱን ሳናስብ። ይሄ ቢተዶሙን ዲላለቱ ተዶሙን እንለዋል። የዛን ሰዓት ዲላላው ተዶሙን እንለዋል። ሸርፈን ትተነዋል ማለት ነው በጥቅሉ የለፍዙን መድሉን ወይንም ለፍዙ የሚጠቁመውን ነገር። ወይዱሉ አላ ሲፈተይል ዒልሚ ወልቁድረቲ ቢልኢልቲዛሚ ኻሊቅ ማለት ደግሞ ሌላ በአድ ማዕና ይሰጣል ማለት ቀጥታ ቃል በቃል ትርጉሙ ያላደለውን ማን አላ ሲፈተይል ዒልሚ ማወቅ ወልቁድረቲ መቻል የሚባልንም ያመለክታል። በምን ቢልኢልቲዛም እንጂ የለፍዙ ትርጉም እኮ አይደለም። ሙሉ ለሙሉ ትርጉም አይደለም። በሙጣበቃ የትርጉሙ ግማሽ አይደለም። እንግዲህ አሁንስ ያለ ዒልምና ያለ ቁድራ ግን ኻሊቅ ሊሆን አይችልም በሚለው ኻሊቅ በማለት ዓሊምነቱንና ቃዲርነቱንም እንረዳለን። እንዴት ተረዳን ቢባል ለፈጣሪ ይሆናል እንዴ ባያቅ ባይችል ፈጣሪ ይሆናል እንዴ በሚለው ማለት ወለሃዳ ይሄም ስለሆነ ዓሊምና ቀዲር መሆኑን የሚያመለክት ለመሆኑ ማን ኻሊቅ የሚለው ለፍዝ ለማ ذكر الله خلق السماوات والارض አላህ ሰማይና መሬትን መፍጠርን ካወራ በኋላ አንድ ተናገረ። ምን አለ? ቃለ ሊተዕለሙ አነ አላህ ዓላ ኩሊ ሸይን ቀዲር ወአነ አላህ ቀድ አሐጠ ቢሂ ኩሊ ሸይን ዒልማ እንዲታውቁ ነው አለ አላህ በሁሉም ነገር አይቻይ መሆኑን። ይህም ብቻ አይደለም ወአነ አላህ አሐጠ ቢኩሊ ሸይን ዒልማ በማንኛውም ነገር ላይ አላህ ሱብሓነሁ ወተዓላ እውቀቱ ያካተተ መሆኑን እንዲታውቁ ነው አለ። ምን ማለት ነው? መፍጠሩ ይሄን ያመለክታል። አዎ ባያቅ ይፈጥር ነበር፣ ባይችል ይፈጥር ነበር። ስለዚህ መፍጠሩ ይሄን እንዲታውቁ ነው ሲል ያለዚህ መፍጠር አይገኝም ማለትን ያሳያል። ግን የኻሊቅ ማዕና ነው ወይ? አይደለም። በተዶመኑ በሙጣበቃ አይደለም፣ በልቲዛም ግን ነው። አብሮት ይገኛዋል። ያለሱ ሊገኝ አይችልም። ናም ግልጽ ነው አይደል? አለና እሺ ሌላው ዲላለቱል ኢልቲዛሚ ሙፊደቱን ጅደን ሊጧሊቢል ዒልም ዲላለቱል ኢልቲዛም የምንላት አሁን መጨረሻ ያወራናት ዓሊምና ቀዲርነቱን ያልናት
ሙፊደቱን ጅደን በጣም ጠቃሚ ናት ጧሊብ ልዕልም ለሚፈልግ ሰው ለምን ኢዛ ተደበረ ልማዕና ማዕናን ተደብር ያስተነትንና ወወፈቀሁ ላሁ ተዓላ ፋህመን አላህ ስብሓነሁ ወተዓላ መረዳትን አላህ ችሎታውን ሲሰጠው የመረዳት ችሎታ አእምሮ መረዳት ይችል ለምን ምን ይጠቅመዋል ታዲያ ይሄ አእምሮ መረዳት የቻለው አካል እና ተደብር ሲያደርግ ደግሞ በዚህም ላይ ተደግፎ ምን ይጠቅመዋል እሺ ማወቁ ቢባል ለልቲዛሚ ይጠቅመዋል እንዴት فإنه بذلك يحصل من الدليل الواحد على مسائل كثيرة يحصل من الدليل فإنه سويه بذلك بيفهم دلالة الالتزام بماوق ويماوق بقعت بمنوره يحصل يسغنيال من الدليل الواحد كان له مرجع على مسائل كثيرة ብዙ مسائل عندي حديث እኮ ሁለት ሙጀለድ ይጻፋል ከምን ወስድ ይሆን دلالة الالتزامንም ከዛው ከዛ ወስድ ይሆን ስለዚህ ለጧሊብ العلم دلالة الالتزام ማወቅ ጥሩ ነው ግልጽ ነው አይደል እንዳምሳያ ሲጠቅሱ ጅኑብ ሰውዬ ጅማዕ አድርጎ ጅኑብ ሰውዬ ሳይታጠብ ፈጅር ቢወጣበት ይቻላል አይቻልም ሐዲስ አንግባና ይቻላል ማለትም ቁርአን ነግሯል ዲላለቱ ልትዛም ተጠቅሞ ምን ብሎ فالآن باشرهن وابتغوا ما كتب الله لكم አሁን ተጫዋቷቸው አላህ የጻፈላችሁን ፈልጉ وكلوا واشربوا حتى يتبين لكم الخيط الابيض من الخيط الاسود ብሉም ጠጡም ተጠቁሩ ነጩ ገመድ ወይንም ፈጅር ግልጽ እስከሚሆን من الفجر ተፈጅር ثم اتم الصيام الى الليل ከዛ በኋላ ጾምን ፀሐይ እስከሚገባ ድረስ አቆዩታል ምን ወሰዱ ይሄ ሙባሸራ ኢላ الفجر መቻለን ይሄ ሙባሸራተን ነው ሙባሸራ ፈጅር ድረስ ሚስቱ ጋር መጫወት እንደሚቻል ያሳያል ከይህ ላዚም ምን አለ መብላት መጠጣት ተበቃ ሙባሽሩን ማለከና ፈላና ባሽሩን እሺ ومن لازم ذلك انه يصبح الرجل وهو جنوب ፈጅር እስከሚወጣ ድረስ ሚስቱን በመጠቀም ታስቆየው መታጠቢያው ሰዓት ምን ሊሆን ከፈጅር በኋላ ማለት ፈጅሩ እኮ ድረስ የተፈቀደው ሙባሸራው ነው ከዛ በኋላ እዛ ድረስ ከተፈቀደ ፈጀረ ሲባል ነው ምተው ከዛ በኋላ ምን ሆነ ትጥበት ማለት ስለዚህ ትጥበት ከምን በኋላ ይበቃል ማለት ከፈጅር በኋላ በቃ ይበቃል ማለትም ተይወስ ያዋል ታዲያ ከፈጅር በኋላ መታጠብ ይበቃል የሚል ቃላት አለ እዚህ የለም እንግዲህ ዲላላው التزام ነው እስተፈጅር ድረስ ሙባሸራ ከተቻለ የትጥበቱ ሰዓት ደግሞ ሰዓት ያስፈልገዋል አይደል እሱ ደግሞ ተዛ በኋላ ሊሆን ነው የሚለውን ወስደው ከይህ መውሰድ ይችላል እንዲህ አይነት እስቲንባጦችን ለማግኘት እና መሰሎችን ለማግኘት ሙተዓሊም የሆነ ሰው ያስፈልገዋል ለማለት ነው ሌላው ኢንሻአላህ ላዚም እዚህ እናቆመው ኢንሻአላህ ላዚም ተሆነ ላዚም ለቀውሊ ሊቀሊህ ነው ለغيره ነው እሱ እዚህ ኢንሻአላህ صلى الله عليه وسلم على نبينا محمد واله وصحبه اجمعين